ኦኬ የዛሬው እንግዲህ የሚሆነው ምንድነው ስለ ሮቴሽናል ሞሽን ነው የምናየው። ሮቴሽናል ሞሽን ምንድነውና ደግሞ ሮቴሽናል ሞሽኖችን ምንድነው ካውንት የምናደርገው የሚለውን ሙሉ የሮቴሽናል ሞሽንን ፕሮፐርቲዎች እናያለን ማለት ነው። ሮቴሽናል ሞሽን ማለት ምን ማለት ነው? አንድ ነገር በሰርክል ሲንቀሳቀስ ማለት ነው። ሰርክል ሮቴት ሲያደርግ ኖርማሊ እስከዛሬ የተማርነው ምን አይነት ነው ያየነው? ስትሬት ሊኒየር የሆነ ሞሽን ወይ ሆሪዞንታሊ ነው የሚሄደው ወይ ወደ ላይ ነው የሚሄደው። ግን እዚህ ላይ ምንድነው የምናየው? ሮቴሽናል ሞሽን ነው። ሶ ሮቴሽናል ሞሽን አንድ የፕሮጀክታይል ታይፕ ነው ማለት ነው። ሶ እዚህ ፕሮጀክታይል ሞሽን ላይ አንደኛ ፕሮጀክታይል ሞሽን ከርቭ የሆነ ሞሽን እናያለን። ሁለተኛ ሮቴሽናል ሞሽን ነው። ሶስተኛ ደግሞ ስለ ፕላኔቶች እንዴት ነው የሚሽከረከሩት የሚለው እናያለን። ይሄ ሁለተኛው ነው ማለት ነው ስለ ሮቴሽናል ሞሽን። ሶ ሮቴሽናል ሞሽን ማለት ምን ማለት ነው? ሮቴሽናል ሞሽን ኢዝ ዋት the motion of an object in a circle around a fixed axis። ፊክስድ አክሲስ ማለት ኮመን የሆነ የሚሽከረከረበት ፖይንት ማለት ነው። ሶ ለምሳሌ እንደ ስዊንግ ማሽን ማለት ልብስ ስፌት የለም ልብስ የሚሰፉበት የሚሽከረከረው ማለት ነው። እሱን እንደ ፋን ያለ እንዲሁም ደግሞ ዊል ያለ ዘዊል ኦፍ ካር። እንግዲህ ፋን እንደምታዩት እንደዚህ ግርግዳ ላይ ወይንም ከላይ እንትን ላይ የሚሽከረከረው ማለት ነው። አሁን ይሄ ምንድነው ሰርክል ነው የሚሰራው አለ። ሶ እቺኛውን እቺ አንዷ ፓርት ምንድነው ሮቴሽናል ሞሽን ነው የምታካሄደው ማለት ነው። ትዞራለች በሰርክል ማለት ነው። ሌላኛው ደግሞ ካር ነው። ዘዊል ኦፍ ካር ማለት የመኪና ጎማ። አሁን እንደምታዩት የመኪና ጎማ ምን እያለ ነው? ለምሳሌ ይሄ ጎማ እንደዚህ እየተሽከረከረ ነው መኪናው ከቦታ ቦታ የሚንቀሳቀሰው ማለት ነው። ዜርፎር ይሄ ሮቴሽናል ሞሽን ምን ይባላል? ታይፕ ኦፍ ፕሮጀክታይል ሞሽን ነው ማለት ነው። እና የመሳሰሉ ነገሮች አሉ። እሺ ሮቴሽናል ሞሽንን በመናጠናበት ጊዜ ክብ የሆነ ነገር ወይም በክብ የሚንቀሳቀስን ነገር በመናጠናበት ጊዜ ሴንተር ፖይንት አለን። ምን ፊክስድ አክሲስ ብለናል አይደል? ፊክስድ አክሲስ አለች። እቺ ፊክስድ ሴንተር ፖይንት ነች። አክሲስ ሲሆን ደግሞ ይሄኛው ልክ እንደ ኤክስ እና እንደ ዋይ ይሄ ወደ ላይ ነው ወደ ጎን እንደሚባለው ይሄ አሁን ወደ ላይ ሲሆን አክሲስ የሚባለው እቺ ፖይንቷ ወደ ላይ ስትወጣ አክሲስ ትባላለች። በኋላ ላይ ያሳያችኋለሁ። ሶ እቺ ፖይንት ሴንተር ፖይንት ወይንም ሮቴሽናል ፖይንት ሴንተር ትባላለች ወይንም ፊክስድ አክሲስ ይባላል ወይንም ሮቴሽናል አክሲስ ይባላል። ሶ ከዚች ተነስታ አሁን ለምሳሌ ከዚች ጋር ነው የምንለካው ማለት ነው። እቺኛው የምትሽከረከረው ሰርክል የምትሄደው ፖይንታችን ነች ወይንም ኦብጀክት ነች ወይንም ኳስ ነች እንበልና እቺ ኳስ ምን ያህል ትርቃለች ከሴንተሩ? ይሄን ያህል ትልቃለች እና ፖይንቷ የመጀመሪያ ሎኬሽኗ ኤ ነው። ምን በኤክስ ዳይሬክሽን ወደዚህ ርቀት አላት። ከዛ ምን ታረጋለች? ወደዚህኛው ቦታ ትንቀሳቀሳለች፣ ወደ ቢ ቦታ ትቀይራለች ማለት ነው። በምትቀይርበት ጊዜ ስትሬት አይደለም የምትሄደው። ምንድነው የምትሄደው? ከርቭ ነው የምትሄደው አይደለ? በዚህኛው ሰርክሉ ላይ ከርቭ ነው የምትንቀሳቀሰው። ስትንቀሳቀስ ምን አላት? ቴታ ወይንም በአንግል ነው የምትንቀሳቀሰው። ራዲየስም አላት። ከደገዳም ደግሞ ከዚህ እስከዚህ ድረስ የሄደበት ምን ይባላል? አርክ ሌንግዝ ይባላል ወይንም የአርክ ሌንግዝ ይባላል ስሙ። ይሄኛው ራዲየስ ነው፣ ከሴንተሩ ያለው ርቀት ነው። ቴታ ማለት ደግሞ እቺ ቴታ ማለት ምን ያህል እንደሄደ ወይንም ከዚህ ተነስቶ እዚህ አንግል ድረስ ምን ያህል እንደሄደ የምንለካው በቴታ ነው ወይንም አንግል የሚለካው በዲግሪ ነው ማለት ነው። ሶ ዜሮ ምንድነች? ሴንተር ኦፍ ሮቴሽን ነች የምትባለው እስከምትሽከረክርበት ነጥብ ማለት ነው። አር ማለት ራዲየሳችን ነው ከሴንተሩ የሚርቀበት። ኤስ ማለት አርክ ሌንግዝ እንዳልኳቸው አርክ ሌንግዝ ነው የምትባለው። ቴታ ደግሞ አንግላችን ነች ማለት ነው። ሶ ይሄንን በመመልከት ምን አለ? አንጉላር ዲስፕሌስመንት ይባላል። አንጉላር ዲስፕሌስመንት ማለት ምን ያህል አንግል ተንቀሳቅሷል ነው። በፊት ላይ ምንድነው ያልነው? ኖርማል ሞሽን ላይ ከዚህ ተነስቶ ወደዚህ ድረስ ቢሄድ አሁን ለምሳሌ 1 ሜትር ቢሄድ ይሄ ነገር 1 ሜትር ዲስፕሌስ አደረገ ወይም ተንቀሳቀሰ እንላለን። ሶ ዝም ብለን በማስመሪያ አምጥተን መለካት ነው ስትሬት ስለሆነ ማለት ነው። እዚህ ጋር ግን እንደምታዩት በማስመሪያ መለካት አንችልም። ለምን? ከርቭ ነው የሄደችው። ሶ ከርቭ የሆነ ሞሽን ወይንም ሰርክል የሚንቀሳቀስን በምንድነው የምንለካው? በዲግሪ ነው። በምን ያህል ዲግሪ ይሄ ነገር ተንቀሳቀሰ የሚለውን እናያለን ማለት ነው። ሶ በዲግሪ ነው የሚለካው ማለት ነው። ሶ ከዚች አንስተን እስከዚች ዲግሪዋ እንለካና ይሄ ነጥብ ከዚህ ተነስቶ በዚህን ያህል ዲግሪ ወደ ላይ ተንቀሳቀሰ እንላለን ማለት ነው። ሶ አንጉላር ዲስፕሌስመንት ምንድነው? በዲግሪ የተንቀሳቀሰ ወይንም እቺን ያህል አንግል ተንቀሳቀሰ እንላለን ማለት ነው። ሶ ሰርክል ስለሆነ ነው እንጂ ሌላ ነገር የለውም። ዝም ብሎ በማስመሪያ መለካት ይቻል ነበር ወይንም በሜትር መለካት ይቻል ነበር። ግን ሰርክል ስለሆነ ግዴታ በሂሳብ ህግ መሰረት
በቴታ ወይንም በአንግል ነው የሚለካው። ለዛ ነው አንጉላር ዲስፕሌስመንት ማለት ቴታ የተባለው በአንግል ነው የምንለካው ማለት ነው። ሶ አንጉላር ዲስፕሌስመንት ኢዝ ዋት ዲስፕሌስመንት ኦፍ አን ኦብጀክት ኦን ኤ ሰርኩላር ፓዝ። በቃ ዲስፕሌስመንት ኦፍ አን ኦብጀክት ኦን ኤ ሰርኩላር ፓዝ ዲስፕሌስመንት ነው፣ እንቅስቃሴ ነው። ምን አንድ ኦብጀክት ሰርክል ላይ ሲንቀሳቀስ በምንድን ነው የሚለካው? በአንጉላር ዲስፕሌስመንት ነው። በቃ አለቀ። ኤክስፕረስድ ባይ ዋት ዲግሪ፣ በዲግሪ ነው የሚለካው ወይንም በሬዲያን ራድ ወይንም 2 ፓይ ራድ ማለት ያው ሙሉ ሰርክል ነው። ሙሉ ሰርክሉን ከዞረ 2 ፓይ ራድ ይባላል። ዲግሪ ደግሞ ሬዲያን ይባላል። ወይንም ዲግሪ 360 ዞረ እንላለን ዞሮ ሲመጣ ማለት ነው። ሶ እዚህ ጋር አሁን ግንኙነት አለ። አንድ ሪቮሉሽን ማለት ለምሳሌ እቺ ነጥብ ወይንም እቺ ኳስ ዞራ ተመልሳ እዚህ ጋር ስትመጣ አንድ ሪቮሉሽን ወይንም አንድ ዙር ዞረች እንላለን። አንድ ዙር ዞረ ማለት ደግሞ በሬዲያን ህግ መሰረት ወይንም በሬዲያን ሲለካ 2 ፓይ ራድ ይባላል። ይሄ መለኪያ ነው። በቃ ሳይንቲስቶች ያስቀመጡት መለኪያ ነው። 2 ፓይ ራድ ይባላል። 2 ፓይ ማለት ሙሉ ሰርክል ማለት ነው። ራድ ማለት ያው ሬዲያን ወይንም መለኪያ ነው ማለት ነው። የምን የአንግል። ሌላኛው ደግሞ አብዛኛው ሰው የሚያውቀው ምንድነው 360 ዲግሪ በዲግሪ ነው የምናውቀው። ሶስት አይነት ኤክስፕሬሽን አለው። በሪቮሉሽን ሊቀመጥ ይችላል፣ በራድ ሊቀመጥ ይችላል፣ በዲግሪ ሊቀመጥ ይችላል። ደስ እንዳለ ነው የምናስቀምጠው ማለት ነው። ስለዚህ ቴታ ወይንም አንጉላር ዲስፕሌስመንት ምን አለ? ቴታ ፋይናል ወይንም ፋይናል ዲስፕሌስመንት ሲቀነስ ኢኒሺያል ዲስፕሌስመንት ነው ማለት ነው። ኢኒሺያል ዲስፕሌስመንት ማለት ምን ማለት ነች? አሁን እቺኛዋ እዚች ጋር ነጥብ ዋጋ 0 ዲግሪ ነው። ሆሪዞንታሊ ስለሆነ 0 ዲግሪ ነው። ምንድነው እዚህ ጋር 0 ነው ማለት ነው። ወደዚህ ወደ ላይ ሲንቀሳቀስ ደግሞ ስንት ዲግሪ ነው ማለት ነው? ወደ ላይ ሲንቀሳቀስ ኦልሞስት 60 ዲግሪ ከሆነ እዚህ ጋር 60 ዲግሪ ተንቀሳቅሷል እንላለን ማለት ነው። በዲግሪ ማስቀመጥ ስለማንችል አብዛኛውን ጊዜ በምን እናስቀምጣለን? በራድ ወይንም በሪቮሉሽን አስቀምጠን ካልኩሌት እናደርጋለን ማለት ነው። ዲግሪውን ወደ ራድ ወይንም ወደ ሪቮሉሽን እንቀይራለን ማለት ነው። ኦኬ ሁለተኛው ምንድነው? አንጉላር ቬሎሲቲ ነው። አንጉላር ቬሎሲቲ ማለት እቺኛዋ ኳስ እዚች ጋር ስትመጣ በምን ያህል ፍጥነት ነው የሄደችው፣ ይሄንን ያህል ርቀት ከዚህ ተነስታ እዚህ ጋር ድረስ በምን ያህል አንግሉን ይሄንን አንግል ከቨር ያደረገችው በምን ያህል ፍጥነት ነው። በቃ how fast an object is rotating ወይንም በሰርክሉ ላይ ሮቴት ያደረገው በምን ያህል ፍጥነት ነው። ኤክስፕረስድ by what rad per second። አንጉላር ዲስፕሌስመንት ወይም የአንግል ልዩነት ወይንም መንቀሳቀስ በራድ ከለካ ነው አንጉላር ዲስፕሌስመንትን። ቬሎሲቲውን ደግሞ ፐር ሰከንድ አድርገኑ ምን እናደርገዋለን? ፍጥነቱን በምን ያህል ፍጥነት ኳሷ እንደተንቀሳቀሰች ማወቅ እንችላለን ማለት ነው። አንጉላር ዲስፕሌስመንት is equals to what? አንጉላር ቬሎሲቲ is equals to አንጉላር ዲስፕሌስመንት ኦቨር ታይም ነው ማለት ነው። ፋይናል ማይነስ ኢኒሺያል ከነገና ደግሞ ቲ ታይም ፋይናል መጨረሻ ላይ እዚህ ጋር ሲደርስ የነበረው ጊዜ ሲቀነስ እዚህ ጋር ለነበረው ጊዜ እናደርጋለን ማለት ነው። አንጉላር አክሰለሬሽን ሲባል ደግሞ ይሄኛው ፍጥነት ይሄኛው አለ አይደለም ኳሷ ከዚህ ተነስታ እዚህ ጋር በመደርስበት ሰዓት ላይ በአንድ አይነት ፍጥነት ካልሆነ እየሄደች ያለችው ወይንም አንዴ እዚህ ጋር ስትደርስ በጣም ፈጥና አንዴ ከዛ ደግሞ ቀስ ብላ ከሆነ እዚህ ጋር የደረሰችው ምን አለ ማለት ነው? የፍጥነት መቀያየር አለ ማለት ነው። ገብቷችኋል? በመኪና በምትሄዱበት ሰዓት ላይ ብዙ ጊዜ ካርቭ ላይ ምን ያደርጋል? ስፒዱን ያከሰክዝና ቀስ ይልና ከዛ ደግሞ ስትሬት መንገድ ላይ ይነካዋል ላይ በጣም ይሄዳል። እንደዚህ ማለት ነው። አንጉላር አክሰለሬሽን ማለት ምን ማለት ነው? የፍጥነት መቀያየር። አንዴ ፍጥነቱ ሲጨምር ሲቀንስ ምን አለ ማለት ነው? አንጉላር አክሰለሬሽን አለ ማለት ነው። አክሰለሬሽን አለ ማለት የፍጥነት መቀያየር አለ ወይንም መጨመር መቀነስ አለ ማለት ነው። አክሰለሬሽን የምንጠቀመው ቬሎሲቲ ይጨምራል ወይስ ይቀንሳል የሚለው ለማወቅ ነው ማለት ነው። how fast is an object's angular velocity is changing በምን ያህል እየተቀያየረ ያለው እየጨመረ ነው እየቀነሰ ነው የሚለው ነገር በምንድነው የምናውቀው? በአክሰለሬሽን ነው። expressed by what rad per second square ማለት ነው። በሌላ አይነት ቋንቋ አንጉላር ቬሎሲቲውን ለታይም እናካፍለዋለን ማለት ነው። ኢኒሺያሉ የነበረው ፍጥነት እዚህ ጋር ሲነበረው ፍጥነትና ልክ እየሄደ ሰርኩልን እየሄደ ያለ እዚህ ጋር ሲደርስ ደግሞ የነበረው ያለውን ፍጥነት ቀናንሰን እናስቀምጣለን ማለት ነው። ሌላኛው ነገር ደግሞ ምን አለ? ሰርኩላር ሞሽንን በምንሰራበት ጊዜ ክሎክዋይስ እና ካውንተር ክሎክዋይስ የሚባል ነገር አለ። ክሎክዋይስ ማለት ምን ማለት ነው? እዚህ ጋር ሰዓት እንደምታዩት ሰዓት ወዴት ነው የሚቆጥረው? እቺኛዋ የሰዓት መለኪያዋ እንደዚህ ያለች የምትሄዱ ጣ ያለች አምዞረው ሰዓት እንደዚህ ነው የሚሽከረከረው እየቆጠረ።
1 ሰዓት 2 ሰዓት 3 ሰዓት እያለ እንደዚህ የሚሽከረከረው ይሄ ምን ይባላል? ወደዚህ የሚሽከረከር ከሆነ የትኛውም ኦብጀክት ምን ይባላል? ክሎክ ዋይዝ ወይንም በሰዓት አቅጣጫ ማለት ነው በሌላ አይነት ቋንቋ። ካውንተር ክሎክ ዋይዝ ማለት ደግሞ ተቃራኒ ነው፣ ወደዚህ ወደ ቀኝ መሽከርከር ማለት ነው። ሶ ሰዓት ወደዚህ የሚሽከረከረው፣ ካውንተር ማለት ደግሞ ወደዚህ። ካሁን በኋላ ክሎክ ዋይዝ ነው እየተሽከረከረ ከተባለ በሰዓት አቅጣጫ ነው እየዞረ ያለው ማለት ነው። በኖርማል ዋች ግድግዳ ላይ ያለው ዋች ማለት ነው በሱ አንግል ነው ወይንም በሱ መሰረት ነው እየተንቀሳቀሰ ያለው። ካውንተር ከተባለ ግን ተቃራኒ ምን በተቃራኒው እየተንቀሳቀሰ ያለው ማለት ነው። ሶ አሁን ምንድነው እነዚህን የሁለቱን ዳይሬክሽን እንዴት እናውቃለን ነው። ማግኒቲዩድ እና ዳይሬክሽን ናቸው ብለናል ከዚህ በፊት። ሶ አክሰለሬሽኖችን እንትን ለማለት አሁን እዚህ ጋር ቅድም ያልኳችሁ የአክሲስ ኦፍ ሮቴሽን አያችኋታች በዚች አክሲስ ጋር ማለት ነው የሚሽከረከረው። አሁን ይሄ ምንድነው? ክሎክዋይዝ ነው ካውንተር ክሎክዋይዝ ነው እየተሽከረከረ ያለው። አሁን እንደምናየው እንደዚህ እየተሽከረከረ ያለው ሰዓት ጋር ምታችሁ እንደዚህ እየተሽከረከረ ማለት ምንድነው? ሰዓት እንደዚህ ነው የሚሽከረከረው። እንደዚህ ከተሽከረከረ ይሄ ምንድነው? ካውንተር ክሎክዋይዝ ነው እየተሽከረከረ ያለው ማለት ነው። አሁን በሚሽከረከረበት ሰዓት ላይ ፍጥነቱ የሚጨምር ከሆነ አንጉላር ቬሎሲቲ የሚጨምር ከሆነ አክሰለሬሽኑ በአንድ አይነት ዳይሬክሽን ነው የሚሆኑት ወደዚህ ማለት ነው። እዚህ ጋር የምንጠቀመው ምንድነው? ራይት ሃንድ ሩል ነው። ቀኝ እጃችንን እናወጣና አውራ ጣታችንን ወደ ላይ ስናደርግ ይሄ ዳይሬክሽኑ ይነግረናል። ጣታችን ደግሞ አራቱ ጣታችን ወደ ጎን ያሉ ጣታችን ወዴት እንደሚሽከረከር ነው የሚነግረን። ወደ ላይ ስናደርገው አውራ ጣታችንን ካውንተር ክሎክዋይዝ እንደሚሽከረከር ይገባናል ማለት ነው። ወደ ላይ ስናደርገው አክሰለሬሽኑ ወደ ላይ ነው፣ ቬሎሲቲውም ወደ ላይ ነው። ሁለቱም ወደ ላይ ከሆኑ ምን እያለ ነው ማለት ነው? ይሄ አንጉላር ቬሎሲቲው እየጨመረ ነው ማለት ነው። እሺ አንጉላር ቬሎሲቲው እየቀነሰስ ከሆነ አንጉላር ቬሎሲቲው ወደ ላይ ነው የሚሆነው ሁሌ ወደ አውራጣታችን ማለት ነው። ግን አክሰለሬሽኑ ምን ይሆናል? አንጉላር አክሰለሬሽኑ በተቃራኒ ይሆናል ማለት ነው፣ ወደ ታች ማለት ነው። አሁን እዚህ ጋር ምንድነው የምናየው? ኖርማሊ አክሰለሬሽኑ ዩኒፎርም የሆነ ሊኒየር ኤንድ አንጉላር አክሰለሬሽን ሊኒየር ኤንድ አንጉላር ሞሽን ኢኩዌሽንስ አይደለም የሚለው ፎር ኮንስታንት ዋት አንጉላር አክሰለሬሽን። ከዚህ በፊት ምንድነው ዩኒፎርምሊ አክሰለሬትድ ሞሽን አይተናል። ዩኒፎርምሊ አክሰለሬትድ ሞሽን ስንተኛ ክፍል? 11ኛ ክፍል እና ኦልሞስት 10ኛ ክፍል አይተናል። እነዚህ ፎርሙላዎች vf = v + at s ነች እቺኛዋ s = ut + 1/2 at ስኩዌር v ስኩዌር = u ስኩዌር + 2as እቺ s ነች s = vf + vi/2 ታይምስ t። እነዚህ ምንድናቸው? እነዚህ ፎርሙላ መቼም የማያውቅ ተማሪ አለ ብዬ አላስብም። እነዚህ ፎርሙላዎች ምንድናቸው? ኮንስታንት አክሰለሬሽን ላይ ነበሩ ወይንም ዩኒፎርምሊ አክሰለሬትድ ሞሽን ላይ ነበሩ። አሁን ምን እንጠቀማለን? ኮንስታንት አንጉላር አክሰለሬሽን ላይ ወደ እነዚህ ይቀየራሉ ማለት ነው። ምን vf ወደ wf አንጉላር ቬሎሲቲ፣ ቬሎሲቲ ኢኒሻል ወደ አንጉላር ቬሎሲቲ ኢኒሻል፣ ዲስታንስ ወይንም s ወደ ምን ትቀየራለች? ወደ ቴታ በአንግል ስለሆነ አሁን እዚህ ላይ። ከዛ ደግሞ አክሰለሬሽን ደግሞ ወደ ምን ትቀየራለች? አንጉላር አክሰለሬሽን ትቀየራለች ማለት ነው። በሌላ አይነት ቋንቋ አንጉላር ኮንስታንት አንጉላር አክሰለሬሽን ከተባለ ኮንስታንት ነው ከተባለ አክሰለሬሽኑ ፍጥነቱ በአንድ አይነት ነው እየጨመረ የሚሄደው ማለት ነው። በአንድ አይነት እየጨመረ ነው የሚሄደው ማለት ነው። በሁለቱ መካከል ያለው ሪሌሽን በምናይበት ጊዜ ዝም ብለን ፎርሙላው እንደዚህ መተካካት ነው በቃ። የበፊቶቹን እንዳልኳችሁ ቪን በደብሊው ኤስን በቴታ አክሰለሬሽንን ደግሞ በኤ አንጉላር አክሰለሬሽን መተካት ነው ፎርሙላውን ዝም ብለን ምንም አይነት ነገር የለውም ማለት ነው አዲስ ነገር። በሁለቱ ያለው መካከል ግንኙነት በምናይበት ጊዜ ምንድነው? አርክ ሌንግዝ ማለት እቺ ኤስ ነች አይደለም? ከዚህ እስከዚች ያለችው አርክ ሌንግዝ ወይንም ዲስታንስ ሄደ የተባለው ዲስታንስ ለማግኘት ምንድነው የምናደርገው? አርክ ሌንግዝ ማለት አር ታይምስ ቴታ ስናባዛው እቺኛዋን ይሰጠናል። እቺኛዋን አርክ ሌንግዟን ማለት ነው። ወይንም ኤስ ማለት ምን ማለት ነች? ደግሞ ኮንስታንት ኖርማል ዲስታንስ ነች ማለት ነው። እዚህ ጋር ያለችው ዲ ነች ማለት ነው። ዝም ብለን በአር ማባዛት ነው። ይሄ ደግሞ ኖርማል ቬሎሲቲውን ለማግኘት ወይንም ታንጀንሻል ቬሎሲቲውን ለማግኘት እዚህ ጋር አሁን ይሄ ምንድነው? አንጉላር አክሰለሬሽን ቬሎሲቲ አይደለም። ይሄ አንጉላር ቬሎሲቲ ማለት የሚሽከራከረው በምን ያህል ፍጥነት ወደዚህ ይሽከራከራል። አንጉላር ኢቺ ቬሎሲቲ ደግሞ ታንጀንሻል ቬሎሲቲ ትባላለች። በሁለቱ መካከል ያለው ግንኙነት ታንጀንሻል ቬሎሲቲ ማለት ምን ማለት ነው? ታንጀንሻል ቬሎሲቲ ማለት እንግዲህ ምንድነው?
ለምሳሌ መኪና አለ አይደል? መኪና ጋር እንደምታዩት እዚህ መኪና ጋር ይሄ ጎማው ይታያችኋል አይደል? ጎማው ምንድነው? ሰርክል ነው። ሶ መኪና ላይ ቁጭ ብለን በምንሄድበት ሰዓት ጊዜ ጎማው ዝም ብሎ ነው የሚሽከረከረው አይደለ? ሶ ይሄ ጎማው እንደዚህ ነው የሚሽከረከረው ማለት ነው። ግን በሚሽከረከርበት ጊዜ ይሄ ጎማ መኪናው ግን ምን እያለ ነው? ወደፊት ምን እያለ ነው? እየሄደ ነው አይደል? እየተንቀሳቀሰ ነው። ጎማው ዝም ብሎ ይሽከረከራል፣ መኪናው ግን ወደፊት ይንቀሳቀሳል። ሶ ይሄ የሚሽከረከረውን ጎማ የሚለካው ፍጥነቱ ምንድን ነው? ይሄ አንጉላር ቬሎሲቲው ነው። ግን መኪናው ምን ያህል ወደፊት ደግሞ እየተንቀሳቀሰ እንዳለ በምን ያህል ፍጥነት እየተንቀሳቀሰ እንዳለ ደግሞ የሚለካው ምንድን ነው? እቺ አንጉላር ኖርማል ቬሎሲቲ ወይም ታንጀንሻል ቬሎሲቲ ይባላል። እዚህ ላይ ታንጀንሻል ቬሎሲቲ ነው ማለት ነው። ሶ ታንጀንሻል ቬሎሲቲ ማለት ምን ማለት ነው? አር ታይምስ አንጉላር ቬሎሲቲ ነው ማለት ነው። የሁለቱ ብዜት ነው። የዚህን ቬሎሲቲ ለማግኘት ታንጀንሻል ቬሎሲቲውን አር ታይምስ አንጉላር ቬሎሲቲ ነው። በሌላ አይነት ቋንቋ መኪና ውስጥ ቁጭ ብላችሁ ጎማው ሲከረከር አይታችሁ እንዴ ጎማው አሁን በአንድ ሰከንድ ውስጥ አንድ ሪቮሉሽን አንድ ዙር የሚሄድ ከሆነ በምን ያህል ፍጥነት ነው መኪና የሚሄደው ብላችሁ ብትጠየቁ ለመመለስ ያግዛችኋል ማለት ነው። የጎማው በምን ያህል እንደሚሽከረከር ብቻ በማወቅ ምን ያህል ርቀት በአንዴ መጓዝ እንደምትችሉ መኪና ውስጥ ቁጭ ብላችሁ ማወቅ ትችላላችሁ። ሶ ለዚህ ይጠቅማል ማለት ነው። ኖርማል አክሰለሬሽኑን ደግሞ ወይንም ታንጀንሻል ቬሎሲቲውን አክሰለሬሽን ለማግኘት ደግሞ አር ታይምስ አንጉላር አክሰለሬሽን። ሶ በኖርማል ወይንም በትራንስሌሽን ሞሽን እና በአንጉላር ሞሽን መካከል ያለው ግንኙነት ምንድነው? ትራንስሌሽኑን ለማግኘት አንጉላሮቹን ሁሌ በምንድን ማባዛት ነው? በአር ማባዛት ነው። በቃ እቺን ፎርሙላ ብቻ ያዙልኝ። በአር ማባዛት ነው። ዝም ብላችሁ በአር ታባዙታላችሁ። ኦኬ አሁን ኢንትራንስ ኤግዛሙ ጋር እንደገና እሺ ምን ይለናል? የ2017 ኢንትራንስ ኤግዛም a wheel of radius አለ። ራዲየስ የምን የጎማ ወይንም የመኪና ጎማ ማለት ነው። a wheel of radius ስንመጣ እዚህ ጋር ኖርማሊ ጊቭንና ሪኩዌስቱን እናወጣለን። በመናወጣበት ጊዜ ምንድነው a wheel of radius አለ r o is equals to 50 ሴንቲሜትር 50 ሴንቲሜትር የሚያህል ርቀት ያለው ወይንም ራዲየስ የሆነ ጎማ የመኪና ጎማ rotates about a fixed perpendicular axis that passes through its center አለ። ሶ በመሃሉ ላይ ባለው ምን ፊክስድ ፐርፔንዲኩላር አክሲስ ነው እየተሽከረከረ ያለው። ሶ ዝም ብሎ እንደዚህ እየተሽከረከረ ነው መኪናው ማለት የመኪና ጎማ ከላይ መኪናው አለ እንደዚህ እየተሽከረከረ ነው። በምን ራዲየሱ 50 ሴንቲሜትር ነው። if the angular speed is አለ 200 rad per second ሶ የጎማው ይሄ ጎማው ቅድም ያሳያችሁ የመኪናው ጎማ በምን ያህል እየተሽከረከረ ነው? 200 rad per second ነው እየተሽከረከረ ያለው። so how much is the tangential speed of a point on the rim of the wheel አለ። ማለትም ታንጀንሻል ስፒዱ ይሄኛው በሚሽከረከርበት ሰዓት ላይ በ200 ራድ ፐር ሰከንድ ሲሽከረከር ምን ያህል ፍጥነት አለው ወደፊት መኪናው ራሱ የሚጓዘው ነው። ወይንም ምን ያህል ፍጥነት ወደፊት መጓዛል ነው እያለን ያለው። ሶ ሶሉሽን ብለን ምንድነው ጊቨን አር ማለት ራዲየሳችን ስንት ነው? 50 ሴንቲሜትር ነው። ሶ ወደ ሜትር እንቀይረዋለን። ከዛ ቀጥሎ ምን አለን? አንጉላር ቬሎሲቲ አለን። እሱን እናስቀምጣለን። የተጠየቅነው ምንድነው? ታንጀንሻል ቬሎሲቲ ነው። እዚህ ጋር እንዳያችሁ ታንጀንሻል ስፒድ ነው ያለን። ታንጀንሻል ስፒድ ቅድም በፎርሙላችን ምንድነው? ታንጀንሻል የሆነውን ሁሉ በአንጉላሩን ቬሎሲቲ ዝም ብለን ማባዛት ነው ብለናል አይደል? በራዲየስ ሶ ታንጀንሻል ቬሎሲቲ is equals to what? r times አንጉላር ቬሎሲቲ። በቃ ዝም ብላችሁ በአር ማባዛት ነው። ታውቁታላችሁ። ሁሉም እንደዛ ናቸው ፎርሙላቸው። ሶ አራችን ስንት ነች? 0.5 ነች። ከዛ በመናባዛታለን በ200 ራድ ፐር ሰከንድ። ሶ ስናባዛው ስንት ይመጣል? 100 ሜትር ፐር ሰከንድ። ሶ ጎማው በ200 ራድ ፐር ሰከንድ እንደዚህ የሚሽከረከር ከሆነ ፍጥነቱ ማለት ነው ዙር የሚዞር ከሆነ እየተሽከረከረ የሚዞር ከሆነ ጎማው መኪናው ምን ያህል ይጓዛል ማለት ነው? 100 ሜትር ፐር ሰከንድ ወደፊት መጓዝ ይችላል በፍጥነት ማለት ነው። ሶ ይሄንን ይመስላል። ሶ መልሳችን ምንድነው? ሲ ነው ማለት ነው። ኦኬ ሁለተኛው ጥያቄያችን ጋር ስንመጣ a car accelerates from 20 ሜትር ፐር ሰከንድ to 24 ሜትር ፐር ሰከንድ። ሶ መኪና ምንድነው? አንድ መኪና መጀመሪያ ምንድነው በ20 ሜትር ፐር ሰከንድ እየሄደ ነው።
አክሰለሬትስ ማለት አሁን ፍጥነቱ ሊጨምር ነው ማለት ነው። አክሰለሬሽን በያቸዋል ወይ መጨመር ወይ መቀነስ ነው። ዲስለሬት ካላችሁ ይቀንሳል፣ አክሰለሬት ካላችሁ እየጨመረ ነው ማለት ነው። ሶ አክሰለሬትስ ፍሮም 20 ሜትር ፐር ሰከንድ ቱ 24 ሜትር ፐር ሰከንድ ኢን 5 ሚኒትስ። ሶ በ5 ደቂቃ ውስጥ ነው በ20 ሜትር ፐር ሰከንድ እየነዳ ነበረ። ከአንዳንድ በ5 ደቂቃ ውስጥ ወደ 24 ሜትር ፐር ሰከንድ ፍጥነቱን ጨመረው ማለት ነው። ድራይቨሩ በቃ ወይንም የመኪናው ፍጥነት ጨመረ። በ5 ደቂቃ ውስጥ ወደ 24 አደገ ማለት ነው ፍጥነቱ። ሶ ካልኩሌት ዘ አንጉላር አክሰለሬሽን ኦፍ ዘ ዊል ኦፍ ዘ ካር ኢፍ ዘ ራዲየስ ኦፍ ዘ ዊል ኢዝ 40 ሜትር። ሶ የዚህ የመኪናው ፍጥነት ከ20 ወደ 24 ፍጥነት ከጨመረ፣ መጀመሪያ በ20 እየሄደ ነበረ፣ ከዛ ወደ 24 ከጨመረ ፍጥነቱ የመኪናው፣ ከዛ ጎማው አለ ይውላችሁ ጎማው ምን ያህል እየተሽከረከረ ነበር። ሶ አንጉላር አክሰለሬሽን ሶ የጎማው አክሰለሬሽን የጎማው ፍጥነት ደግሞ በምን ያህል ጨምሯል የሚሽከረከረው ማለት ነው። የጎማው ፍጥነት መጀመሪያ የተሽከረከረ ነበረ በ20 ሜትር ፐር ሰከንድ 24 ላይ ጨመረ። ሶ በሚጨምርበት ሰዓት ላይ ጎማውም በምን ያህል ፍጥነቱ ወይንም መሽከርከሩን ጨመረ ነው። ራዲየሱ ስንት ነው አለ የዊሉ የጎማው ራዲየስ ስንት ነው አለን 40 ሴንቲሜትር ነው። ሶ አሁን እናወጣለን ማለት ነው ጊቭናችን ራዲየስ 40 ሴንቲሜትር ወደ ሜትር እንቀይረዋለን 0.4። ኢኒሺያል ቬሎሲቲያችን መጀመሪያ መኪናው ሲጓዝ የነበረው በ20 ሜትር ፐር ሰከንድ ነበረ። ከዛ ወደ 24 ቪ ፋይናል ቬሎሲቲውን ጨመረ። ከዛ የተጠየቅነው ምንድነው አክሰለሬሽን ነው ወይንም አንጉላር አክሰለሬሽን። ሶ ምን እናደርጋለን? አንጉላር አክሰለሬሽን ማለት ምን ማለት ነው? ኖርማል አክሰለሬሽን አንጉላር አይደለችም። ኖርማል አክሰለሬሽን የመኪናው አክሰለሬሽን ማለት ምን ማለት ነው? ቪ ፋይናል ማይነስ ቪ ኢኒሺያል ኦቨር ቼንጅ ቲ እናደርግና ሶ 24 ማይነስ ፋይናሉ 24 ነው፣ ኢኒሺያሉ 24 ነው። ሲካፈል ለስንት? ለ5 ሚኒት በ5 ደቂቃ ስለሆነ ማለት ነው። ሶ ስናካፈለው ስንት ይመጣልናል? 0.8 ሜትር ፐር ሰከንድ ስኩዌር ይመጣል ማለት ነው። ሶ ይሄን ያህል ከመጣልን ከዛ ቀጥሎ ምን እናደርጋለን? 0.8 ሜትር ፐር ሰከንድ ከመጣ በኋላ ምን እናደርጋለን? አሁን ኖርማል አክሰለሬሽኑን አገኘና የመኪናውን ምን ያህል አክሰለሬት እንዳደረገ ቀደም ብያችኋለሁ በፎርሙላው መሰረት። ኖርማል አክሰለሬሽን ማለት ምን ማለት ነው? አንጉላር አክሰለሬሽን ሲባዛ በራዲየስ ነው። አሁን የተጠየቅነው ምንድነች? እቺ አንጉላር አክሰለሬሽኑ አይደለች? ሶ ምን ማድረግ ነው አሁን የኛ ስራ? እቺን ኦቨር ማድረግ ነው። ሶ አንጉላር አክሰለሬሽን ኢዝ ኢኳልስ ቱ ኖርማል አክሰለሬሽን ኦቨር ራዲየስ ይመጣል ማለት ነው። ሁለቱም ቦታ ስናካፍል ለምን እቺን ነው የምንፈልገው? እቺን ካልኩሌት አድርገን አግኝተናል ማለት ነው። ሶ ስናካፍለው ስንት ይመጣል? 0.8 ሜትር ፐር ሰከንድ ስኩዌር ኦቨር 0.4 ሜትር ስናደርገው ስንት ይመጣል? አክሰለሬሽኑ አንጉላር አክሰለሬሽኑ 2 ራድ ፐር ሰከንድ ስኩዌር ይመጣል። ሶ መልሳችን ምንድነው ማለት ነው? ሲ ነው ማለት ነው። ኦኬ አሁን ወደ ኖርማል ወደ ኢንትራንስ ጥያቄው ነግባ። ያኛው ይመሳሰላል ብዬ ነው ለዚህ እንዲረዳችሁ 2016 ላይ መጣው። እሺ ኤካር ይላል። አሁንም ኤካር ዋት ኤካር ኢኒሺያሊ ትራቨሊንግ አት ኤ ስፒድ ኦፍ 20 ሜትር ፐር ሰከንድ አለ። አሁን ይሄም መኪና በስንት ፍጥነት እየሄደ ነው? በ20 ሜትር ፐር ሰከንድ ፍጥነት እየሄደ ነው አለ። አንደርጎስ ኤ ኮንስታንት ዲሰለሬሽን። አሁን ደግሞ ዲሰለሬት አደረገ። ምን ቀነሰ ማለት ነው? መኪናው በዚህ ነው ያህል ፍጥነት እየሄደ ነበረ፣ ከዛ ቀነሰ። ኦፍ ማግኒቲዩድ 1.5 ሜትር ፐር ሰከንድ ስኩዌር። ሶ በአንድ ሰከንድ 1.5 ሜትር ያህል ፍጥነት እየቀነሰ ነው የመጣው። ገብቷቸዋል? በዚህ ያህል እንትሩ እየወረደ መጣ ማለት ነው ፍጥነቱ። ሶ በየሰከንዱ እቺኛዋን እየቀነስ እንደምንሄደው ማለት ነው። በአንድ ሰከንድ ውስጥ 1.5 ይቀንሳል፣ በአንድ ሰከንድ ውስጥ 1.5 ይቀንሳል። ሶ ይሄ እየወረደ ነው የሚሄደው ማለት ነው። ይሄ ዲስለሬሽን ማለት ኔጌቲቭ ነው። if the radius of each tire is 0.3 አለ። ሶ አለ መኪናው እየሄደ ነበረ በ20 ሜትር ፐር ሰከንድ፣ ከዛ ወዲያው በዚህ ያህል ዲስለሬት አደረገ፣ መቀነስ ጀመራል። አክሰለሬሽኑ ዲስለሬት አደረገ። የዚህኛው የጎማው 0.3 ሜትር ከሆነ how many revolution does each tire make without slipping before the car comes to rest? ሶ ይሄኛው ልክ መቀነስ ከጀመረበት ጀምሮ ይሄ ጎማው እየተሽከረከረ ነው አይደል? ሶ መቀነስ ፍጥነቱ መቀነስ በጀመረበት ጊዜ ጀምሮ መኪናው እስኪቆምበት ድረስ ይሄኛው ጎማ ምን ያህል ጊዜ ተሽከርክሯል?
ሶ ጊቭናችን ምንድነው ራዲየሳችን 0.3 ሜትር ከዛስ ኢኒሺያል ቬሎሲቲያችን ስንት ነበር መነሻ ቬሎሲቲያችን 20 ሜትር ፐር ሰከንድ ከዛስ ኖርማል አክሰለሬሽናችን ደግሞ ስንት ነው 1.5 ሜትር ፐር ሰከንድ ስኩዌር ነው ማለት ነው ሶ አሁን የተጠየቅነው ምንድነው ቴታን ነው ቴታ ማለት አንግሏን ምን ያህል ሪቮሉሽን እንዳደረገ ይሄ በዲግሪ ነው የሚላከው አላልኳችሁ ወይንም በሪቮሉሽን መጀመሪያ ላይ ምን ያህል ዙር የሚለው ሶ ቴታን የተጠየቅነው ሶ አንጉላር ዲስፕሌስመንቱን የምናገኘው ምንድነው ከኖርማል ዲስፕሌስመንት ኢኳል ቱ r ታይምስ አንጉላር ዲስፕሌስመንት ነው ፎርሙላው ሶ ምን ማድረግ እንጀምራለን እቺን s ማግኘት እንጀምራለን ማለት ነው እንደቀደም ሶ እቺን ለማግኘት s ለማግኘት ምን እንጠቀማለን ይሄንን ፎርሙላ አሁን እንጠቀማለን የበፊቱን ፎርሙላ ሶ v square u velocity initial square plus 2as እናደርግና እንተካዋለን ማለት ነው sን ብቻ አስቀርተን ሙሉ ስንተካው v ፋይናላችን 0 ነው ለምን መኪናው እስኪቆም ስላለን ማለት ነው ሶ መኪናው እስኪቆም ለማግኘት v ፋይናል 0 ነው መኪናው ቆመ ማለት ነው v ፋይናል ላይ ሶ መኪናው ሲቆም ይሄ 0 ይሆናል ይሄኛውን ወዴት እናመጣዋለን ወደዚህ ጋር እናመጣውና ኦቨር 2a እናደርጋለን ሶ 20 ስኩዌር ኦቨር 2 ታይምስ 1.5 ከሶ መልሳችን ስንት ሆነ ዲስታንስ ኢዝ ኢኳልስ ቱ ዋት 133.33 ሜትር አሁን ምንድነው መሰላችሁ እዚህ ጋር ኢንትራንስ ላይ የሚያረዋችሁ ነገር አሁን ይሄንን አልጨረስንም አይደለም ሰርተን ካልኩሌት አድርገን ግን ይኸው መልስ አስመስለው እዚህ ጋር አምጥተውታል ሶ በእንደዚህ አይነት ነገር ሊሸውዷችሁ ይችላል ስለዚህ ተጠንቀቁ ሶ አንጉላር አክሰለሬሽን ኦፍ ዘ ዊል አሁን አንጉላር አክሰለሬሽን ኦፍ ዘ ዊል ማለት ምን ማለት ነው አንጉላር አክሰለሬሽን ሳይሆን ኖርማል ዲስፕሌስመንት አንጉላር ዲስፕሌስመንት ኦፍ ዘ ዊል የዚህኛውን ዊል ማለት s is equals to r times theta ነች ፎርሙላችን s ን አግኝተናል ሶ s ን ለማግኘት theta ለማግኘት theta is equals to s over r እናደርጋለን ከዛ ምን theta is equals to 133 ሜትር ኦቨር 0.3 ሜትር እናደርጋለን ከዛ theta is equals to ሜትር በሜትር ሲጣፋ ያው theta በራድ ነው የሚለካው ብለናል 444.4 ራድ አለ አሁን ጨርሰናል አልጨረስንም ግን አሁን መልስ አድርገው አስቀምጧታል ይሄንን ለማሳሳት ማለት ነው ሶ ተጠንቀቁ ማለት ነው በመንድነው የተጠየቅነው እዚህ ጋር how many revolution በሪቮሉሽን ነው እዚህ ጋር ግን የተቀመጣልን ምንድነው በራድ ነው ሶ ቀደም ምንድነው ፎርሙላውን ያለው 1 revolution is equals to what 2 pi rad 1 revolution equals to 2 pi rad ነው ሶ ምን እናደርጋለን ራድን እዚህ ጋር መተካት እንፈልጋለን በሪቮሉሽን ሶ ምን እናደርጋለን 2 pi over 2 pi እናደርጋለን ስናደርገው ምን ይሆናል ራድን ብቻ ለማስቀረጥ ራድ ብቻዋን ትቀራለች 2 pi over 2 pi ይጠፋፋና 1 revolution over 2 pi ይመጣል ሶ በራድ ቦታ ይሄንን ተካዋለን አምጥተን ስናስገባው ምን ይሆናል እዚህ ጋር ስናስገባው ይሄኛው ለ2 pi እናካፍለዋለን ማለት ነው ስናካፍለው አጠቃላይ ምን ይመጣል 70.77 ሪቮሉሽን ይመጣል ሶ መልሳችን ምን ይሆናል ማለት ነው ዲ ይሆናል ማለት ነው ሶ በነዛ ጥያቄ መሰረት እነዚህኞቹን ጥያቄዎች እናንተም ፕራክቲስ አድርጉና ስሯቸው በሚቀጥለው ኖርማል ላይፍ ክላሳችን ላይ ፕራክቲስ የምናደርጋቸው ይሆናል ዛሬውን ክላስ ስለተከታተላችሁ እናመሰግናለን ለሁላችሁ መልካም ጊዜ በኔክስት ቪዲዮ እንገናኝ ቻው